በለው እኔ ከካምልሽ በለው ሄዷል እርጧል ሀትልኝ በለው ይሄን ጭቅልጅ ተው ተኛ ይሄን ጭቅልጅ ተው የኛ ናቸው የኛ እንዳይሆኑ ጠብቅ አታ ዝም በል ምላስ ያፈታል ዝም በል እዚህ ባርዛፍ ውስጥ ይገባል ተከተለው ይሄ የኛላ ልጅ ተከተለው ይንጋላ ተው እዚህ ውስጥ አለ ተመለስ ተኛ እሱ ውስጥ አለ ተኛ ዝም ብለህ ቆይ ከኋላ የሚተኩሱ የኛ ናቸው ተው ቆይ ጠብቅ ዝም ብለህ አይመጣም በዚህ እንዳትተኩስ ዝም ብለህ ጠብቅ እንዳትተኩስ አሁን ሳታይ እንዳትተኩስ የመግላም ልጅ አይመጣም በዚህ ዝም ብለህ እሱ ጋር ሆናችሁ አትተኩስ ሰው ሳታው አትተኩስ የኛ ልጆች ከኋላ እየመጡ ነው ቆይ ሰው ይጎዳብናል ቆይ የኛ ነው ካየው በለው የኛ እንዳትመቱ የት ጋር አሰኝ ዝም ብለው ዛሚቦን ነው ዝም ብለው ዛጋ ነው እሺ ሶቲ ታጨርሱ አጨርሱ ጥይተው ከመታ መሰለኝ ይመላጣ ተው ጥይት አጨርሱ ራሱ ሰምተኝ ጠብቀው ዝም ብለህ ራሱ ዛጋ ይገኛል ጠብቀው ዝም ብለህ ክምብል ይላል አሁን ብዙ ጠብቀው ዝም ብለህ የኛው አልነቀልም እኮ እዚህ ጋር የኛ ነው አይዞህ የኛ ናቸው ወደዛ አስፉ እዛ በቡቃ እኔ ያዙት እንዳለ አትጣጨርሱ ዝም ብላችሁ ጥይት አጨርሱ ጎበዝ ዝም ብላችሁ አተኩሱ ምን ማለት ነው በለው እንደዛ እያየህ ዝም ብላችሁ አተኩሱ ጎበዝ ስታየው አናቱ ማለት አላምን ተታለዛ በኩል ይሄ መግላም ልጅ ተኛ ዝም ብለህ ይከተለናል ዋላው ያካካም ልጅ አጓንበስ ለቋል ፎሎው ለቋል
ሮጧል። ተከተለው ሸርሙጣልሽ አይዞህ ቦታ ቁም አይዞህ የእነሱ ቀድሟል። አይዞህ ይሄን ይመስላል እንግዲህ። ኋላ ደግሞ ቆይቼ እንትን እላችኋለሁ። እናንተም ሰላም እንድትሆኑ ነው የዘወትር ጸሎቴ። ዛሬ ቀን 18/05/2018 ቀን ነው። በዛሬው ዕለት ወደ ወለጋ የአማራ መጨፍጨፊያ ምድር ሆኗል። ወለጋ የነ ሽመልስ አብዲሳ አስተዳደር ወለጋ ውስጥ የሚገኘውን አማራ በማጽዳት ላይ ይገኛሉ። ያው እነሱ የቤት ስራቸውን እየሰሩ ነው። በቀጣይ ከኢትዮጵያ የመገንጠል እና ታላቋን ኦሮሚያን አገር አድርጎ የማስቀመጥ ፕላንን ይዘው እየተንቀሳቀሱ ነው። አማራ ውስጥ ያሉ ዶማ ባለስልጣኖች ይሄ ሁሉ አይገባቸውም። ያው እንግዲህ የአማራ ከ50 ዓመት ጀምሮ ወደ 50 ዓመት አካባቢ እንግዲህ ጭቆናው በዝቶበታል። ምክንያቱም በአማራ በገንዛ ልጆቹ ወይም በሱ ልጆች ባለመተዳደሩ ነው። በክልሶች ስለሚተዳደር አማራ በክልስ አማራዎች ስለሚተዳደር መከራውና ጭቆናው እጅግ በጣም በዝቶበታል ማለት ነው። እጅግ በጣም በዝቶበታል። አንዳንድ አማራ ቢኖሩም ያው አጎብዳጅ ለቲፒኤልኤፍ አጎብዳጅ የነበሩ አሁንም ደግሞ ለኦዴድ እያጎበደዱና ሲሰረሩ የሚውሉ ፍናፊንቶች ስለሆኑ የአማራ ህዝብ ነፃ መውጣት አልቻለም። በወለጋ የተጨፈጨፈ ነው። ይባስ ብሎ አሁን ደግሞ እንደውም አማራ ክልል ውስጥ መጥቶ በዶክተር ይልቃል ፊርማ እና በብርሃኑ ጁላ አዝማችነት በቀንዳውጣ አስፈጻሚነት የአማራ ህዝብ እየተጨፈጨፈ ነው። መቼም አይገባቸውም። ምንም ማድረግ አይቻልም። ስለዚህ ወለጋ ያለህ አማራ እቤት ብትሆንም መጥቶ እያረደ ነው። ሲጀመር እቤት ውስጥ ለምን ተቀመጣችሁ ነው እንዴ? በአሁኑ ሰዓት የወለጋ ፋኖ ቢዛሞ ፋኖ አለ አይደለ? ተደራጅቷል። ውጣና ተዋጋ። በቃ ይቅርብህ፣ ኑሮ ይቅርብህ። እንደዚህ ወን ድረሱልን። ማንም አይደርስልህም። በቃ ክንድ ነው የሚያወጣህ። አገዛዙ የሰራህለትን አይፈልገውም። ነፍጥ ዘ ስትዋጋው ነው የሚያከብርህ። በቃ ነፍጥ ዘ መዋጋት አለብህ። ስለዚህ የመንግስት ያለሽ የማንተስ ያለሽ የምን ያለሽ የፖሊስ ያለሽ ብትል ማንም አይሰማም። ፕሮግራሙ አማራን ከወለጋ ማጽዳት ስለሆነ ማለት ነው። ማጽዳት ስለሆነ ስለዚህ ውጣና ታገል። በተለይ ወጣት ይሆንክ እንዴት ቤት ቁጭ ብለህ ትታረዳለህ? ዛሬ እኛ ያክል ሰው ሞተ፣ ዛሬ እኛ ያክል ወጣት ሞተ፣ ዛሬ እኛ ያክል እንደዚህ ተደረሸነ። እንደዚህ ምንድነው? ምን እያደረጋችሁ ነው እንዴ? ድሮስ የሚያታግል ሰው የለም ወይም ድርጅት የለም ወይም አካል የለም። አሁን እኮ የመታገያ ሜዳው ፈረሱም አለልህ፣ የመጋለቡ ደግሞ ያንተ ስራ ነው። ስለዚህ በወለጋ ያለ አማራ ተው፣ ይቅርብ፣ በቃ ቤቱን ተው፣
ይኖሩበት እነሱ። ውጣና ታገል ውጣና በቃ ህግ ሲኖር እኮ ነው የህግ ያለ ብለህ ህግ መጥቶ የሚያስከብርልህ። መከላከያ መጥቶ ትጥቅን አስፈትቶ ይሄዳል። ኦነግና የኦሮሚያ ልዩ ኃይል ደግሞ መጥቶ ጠስጥሶ ይሄዳል፣ ገሎ ይሄዳል። የኦሮሚያ ልዩ ኃይል ማለት ነው። ስለዚህ ወለጋ ውስጥ ያላችሁ አማራዎች ምን እያረጋችሁ ነው? ወጣቱ በተለይ እቤት ሆነ የምትታረድ ምን ልታረግ ነው? ውጣና ታገል በቃ። ቤት ግን ካልኖርክበት እህልክን አዝምረህ ካላስገባህ እህል ሲደርስ በአጥንፎ አንተን እሱ ይወስዳል፣ እሳት ይለቅበታል፣ ቤትህን ያቃጥለዋል፣ ሚስትን ይደፍራል፣ አንተን ያርዳል። እስከ መቼ ነው? በቃ ውጣ፣ አትጮህ ካሁን በኋላ። እንደዚህ ወለጋ ውስጥ እንደዚህ ሆነ የሚባል ነገር መሰማት የለበት። ውጣና ገለሙት በቃ። ድርጅት ባይኖር ድርጅት የለም ተብሎ ይባላል። የቢዛሞን ፋኖ የመሰለ ጀግና እያለበት ያን ያመሳሰለ ጀግና አጥርፎ የሚዋጋ ኃይል እያለ ውጣና ተቀላቀላቸው። እሮሮ መስማት እንደ ሴት ልጅ ሁልጊዜ ምን ያደርግልሃል? ወጣ ተዋጋ በቃ።